ገለቴም እንግዲህ ተናግራለች። በጣም ብዙ ቦታ ደርሳለች። ህግ የያዘውም ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢም እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸው ጥሩ ኑሮም የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮም የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ በመምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌትም በጣም አድርገን እናመሰግናለን። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል፣ በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋነኛው የዚህ በወርልድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና አንድ 5 ወር አካባቢ ሆኖናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌዴራል ፖሊስ፣ ከተለያዩ ከሴቶችና ህፃናት ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲ ዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርልድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁ ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል የ5000 ሜትር እና የ10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት 2 ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶች ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሚም ቢሄዱም ቢጮሁም ሰሚም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነውና
ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በሶስት ጉዳዮች ላይ ነው ልንወያያችሁ ወይም ልንገልጽላችሁ እየጠራናችሁ ማለት ነው። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረንም አንቆምም። ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለች እና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መውጣቷ ላይ ነው። ባለፉት 1 አመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እነኛንም የምናከምበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይሄን ሴፍ ጋርድ አቋቁመው በአግባቡ እየሰሩበት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሺፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ። ማማን ናቸው እዚህ ውስጥ ተካተው ይሄንን የአትሌቶችን ከውድድር በኋላም በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለውን በሂደት ከመንግስት ጋር ሆነን የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። ከሌሎችም ጋራ ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችንን እናስተላልፋለን ማለት ነው። ስለዚህ ብዙ ገለቴዎች አሉ። የገለቴም ጉዳይ አለ። አብረናት ነን ያለነው። ከዚህ በኋላ ለሚደርስባት ነገር በምንችለው እንደ ፌዴሬሽን አብረናት እንቆማለን ማለት ነው። ሌሎችም ደግሞ ብዙ አትሌቶች አሉ። እነሱንም በምንችለው ለማገዝ ጥረት እናደርጋለን ማለት ነው። ከዚህ እኔ ይሄንን ካልኩኝ ዶክተር አያሌው አጠቃላይ ስላሉት ሁኔታ እሳቸው አብዛኛውን የአትሌት ችግር ያውቃሉ። አብዛኛው ከአትሌቱ ጋር የኖሩ ሰው ናቸው። የአትሌት ችግር ያውቃሉ። ይሄን ሴፍ ጋርድም በእነሱ በኩል ነው ለነሱ ነው የመጣው። በእነሱ በኩል ነው ጥናቱ ተጠንቶ ዶክመንት ተዘጋጅቶ የየሀገራት ተሞክሮ እንትን ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ባደራጁት ልክ ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ጥረቱ ተጀምሯል። እንግዲህ 3 ወር አካባቢ ሆኖናል። ዶክመንትም አንዳንድ ነገሮች ስናዘጋጅ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶክመንት ደረጃ ግን ተሰናድቶ ምን ተብሎ ለአትሌቶች ገልጸን ወደዛ እንወስዳለን ማለት ነው። እነሱ ደግሞ ከኛ ጋር ሆኖ በተለይ የሚመለከተው የኢትዮጵያ ኦሎምፒክ ኮሚቴ ነው። ያው ፌዴሬሽኑም አንዱ አጥቂ ነው ተብሎ በሌሎች ሀገሮች ስለሚታሰብ ማለት ነው ሊያጠቃ ይችላል ተብሎ ስለሚታሰብ ሁሉንም እንዲቆጣጠር ተብሎ ነው። በአጠቃላይ ግን ይሄ ሴፍ ጋርድ ሲቋቋም ለአትሌቲክስ ብቻም ሳይሆን ለብዙ ስፖርቶችም ጭምር ነው በየሀገራት የሚሰራበት ማለት ነው። እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። ለኔ የሀዘን ቀኔ ነው። ከ30 ዓመት በላይ ነው እዚህ አካባቢ የቆየሁት። አትሌቶቼ ይለፋሉ፣ ይታገላሉ፣ አሰልጣኞች ይጭራሉ፣ ፊሽካ ይነፋሉ፣ ሰዓት ይይዛሉ። አትሌቶቼ ወርቅ፣ ብር፣ ነሐስ ያመጣሉ። መንግስት ይደሰታል፣ ባንዲራ ይሰቀላል።
ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ከጀርባው ሜዳ ላይ እስከ መቀመጥ አለ። ከጀርባው እስከ ልመና አለ። የት? ኢትዮጵያ። የት? እዚህ ሀገር። የት? የተደበቀ የሚያለቅስ አይን፣ የሚያነባ አይን በጣም ብዙ ነው ያለው አትሌት ጋር። ሁላችንም ነው ዝም ያልነው። ስለዚህ ሁላችንም ነን ይቅርታ የምንጠይቀው አትሌቶቻችን። ስለዚህ ዛሬ እንዳጋጣሚ ሆኖ ውዲቷ ልጃችን ገለቴ ከኔ ጋር ብዙ የቆየች ስለሆነች ስለ ገለቴ መናገር ብዙ አልችልም። ጀግና፣ ለማሸነፍ ሁልጊዜ የምትጥር ልዩ፣ የልዩዎች ልዩ፣ ከልዩዎቹ ተርታ የምትቀመጥ ድንቅ ሴት፣ ድንቅ እንስት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል። ሴፍ ጋርዲንግ ምንድን ነው? ሴፍ ጋርዲንግ ሁለንተናዊ ጥበቃ ለአትሌቱ፣ ሁለንተናዊ ጥበቃ አትሌቱን ለሚያግዝ፣ ሁለንተናዊ ጥበቃ ለሴቷም አትሌት፣ ለወንዱም አትሌት፣ ለአሰልጣኙም፣ ለማኔጀሩም፣ ለፌዴሬሽኑም፣ ሁሉም። በተቃራኒው ደግሞ ወንጀል የሚሰሩትን የሚከታተል ከፌዴሬሽኑ ጀምሮ ማለት ነው። ሴፍ ጋርዲንግ ነው ዓለም ላይ ሴፍ ጋርዲንግ መቼ መጣ? በ1923 የተጀመረ ነው። በዓለም አቀፍ ኦሎምፒክ ኮሚቴ ብዙ ተሄዶበታል። በህፃናት ኮንቬንሽን ብዙ ተሄዶበታል። በዩኔስኮ ብዙ ተሄዶበታል። በተባበሩት መንግስታት ብዙ ተሄዶበታል። ሲሪስ ኦፍ ስራዎች ተሰርተዋል። አሁን መናገር ስለማይቻል እኛ ጋር ግን ዘገየ። እኛ ጋር ቶሎ አልመጣም። ለምን ቶሎ አልመጣም? ዓለም አቀፍ አትሌቲክ ፌዴሬሽን ዘገየ። 2017 ላይ ነው የነቃው በነጮች 2017 just 5 years 6 years ago ነቃ። ለምን? ጥያቄዎች ወደሱ መጡ። የሀገሮቹን ስም አልጠራም። ሞት መጣ፣ ግድያ መጣ፣ ንጥቂያ መጣ፣ ዝርፊያ መጣ። አትሌቶች ከአንዱ ሀገር እየተሸጡ ወደ ሌላ መሄድ፣ ይሄም ራሱ ሴፍ ጋርዲንግ ውስጥ ገባ። መዘረፍ፣ ፋይናንሻል አቢዩዝ በጣም መጣ። ሴክሹዋል ሃራስመንት በጣም በዛ ከመጠን በላይ። አትሌቱ ከህፃናት ጀምሮ እስከ አዋቂው፣ ከህፃናት ጀምሮ እስከ አካል ጉዳተኛው አትሌት ድረስ በጣም ይበዘበዝ ጀመር። አትሌት ለአትሌት፣ አትሌት በዘመዱ፣ አትሌት በአሰልጣኙ፣ አትሌት በማኔጀሩ፣ ማኔጀሩ በማኔጀሩ፣ ማኔጀሩ በፌዴሬሽኑ፣ አትሌቱ በፌዴሬሽኑ የሚሉ በጣም ብዙ ችግሮች መጡ። በዚህ ምክንያት 2017 ላይ ወርልድ አትሌቲክስ ኖ አለ። በቃ ኖ አለ። ፖዚሽን ስቴትመንት አስቀመጠ። አይ ሁላችንም ማጥቃት አለብን፣ ሁላችንም መከላከል አለብን። እስከምን? ከምልመላ እስከ ውድድር ድረስ፣ ከምልመላ እስከ ኦሎምፒክ ድረስ። እነማን ሆነን እናጥቃ? ገቨርንሜንት ዋናው ወሳኝ ነው። የስፖርት ሚኒስትር ዋናው ወሳኝ ነው። ህፃናትና ሴቶች ዋናው ወሳኝ ነው። ኦሎምፒክ ኮሚቴ ሞግዚት ነው የፌዴሬሽኖች ሁሉ፣ ዝም ማለት አይችልም። ዋናው ወሳኝ ነው። ናሽናል ፌዴሬሽኖች፣ እኛ ሀገር አትሌቲክስ ይመራል። አትሌቲክስን ይዞ ሌሎቹንም፣ ምክንያቱም ሃራስመንት አቢዩዝ ወንድንም ሴትንም በማንኛውም እድሜ ያለን ስለሚያጠቃ፣ ስለዚህ ወርልድ አትሌቲክስ ኖት ላክ ተዘጋጁ። በ2023 ጀምሮ በ2023 በነጮች አቆጣጠር ጀምሮ ፖሊሲያችሁን ዴቨሎፕ አድርጋችሁ ዲሲፕሊነሪ ሜጀር ሰርታችሁ ሪስክ አሴስመንት ሰርታችሁ ተከላከሉ፣ ሪፖርት አድርጉ። አትሌቶቻችሁ እየተጎዱ ነው፣ አትሌቶቻችሁ እየሞቱ ነው አሉ። በዚህ መሰረት ሁሉንም መስመር አስቀምጠዋል። ይሄ ሰሞኑን በምናደርገው መግለጫዎች፣ ትምህርታዊ መግለጫዎች ዲቴይል እንሄድበታለን። መነሻቸው ምንድነው? the right to training, the right to exercise, the right to compete, equity ይላል። እኩልነት ነው። መብት አለው የሰው ልጅ። በኢትዮጵያ ውስጥ መብት አለው አትሌቱ። አትሌት ሆልሰም ነው፣ ሁሉንም ስፖርት ያጠቃልላል። ስለዚህ መብት አለው የመሰልጠን፣ የመወዳደር፣ ገንዘብ የማግኘት፣ ሀብት የማግኘት ህጋዊ በሆነ መስመር ማለት ነው። የመኖር፣ ያለ መደፈር፣ የመጠበቅ
መንግስት አትሌቱን ሊጠብቀው ይገባል። ፌዴሬሽኑ አትሌቱን ሊጠብቀው ይገባል። ማወዳደርና መሸለም ብቻ አይደለም። ቦሌ መቀበል ብቻ አይደለም። አትሌቱን እስከ መጨረሻ እስከሚኖርበት መንደሩ ድረስ እስከሚሰራበት ጫካትር ድረስ ሊጠብቀው ይገባል። ማን? ሁሉም ህብረተሰቡ፣ ሁሉም ብዙሃን መገናኛ። ስለዚህ አትሌቱን ሁልጊዜ ካልጠበቅ ነው ሳይኮሎጂካል አቅም ያንሳል፣ ፊዚካል አቅም ያንሳል፣ ሶሻል አቅም ያንሳል። ማበድ ይመጣል፣ መገደል ይመጣል፣ መሞት ይመጣል። ራይት ቱ ኤክሰርሳይዝ ያሉት ይሄንን። ስለዚህ በዚህ መሰረት ፌዴሬሽኑ መንግስት ምን መስራት አለበት አስቀምጠዋል። ዝርዝር ተቀምጧል። እነማን ናቸው ቢግ ጃይንቶች የሚመለከታቸው? ኢሞሽናል ላለመሆን ሞክራለሁ። እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና፣ በኦሎምፒክ፣ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣቢያ ላይ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን? ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትላንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም፣ በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌውም እንደተናገሩት ወርልድ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ቀነኒሳ በኬንያ ላይ 2 አትሌቶች ህይወታቸው አልፏል። ከዛ በኋላ ህጉ በጣም ጠብቆ ይሄ ህግ በኢትዮጵያም እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን